ሰላም ጤና ይስጥልን ውድና የተከበራችሁ ተመልካቾቻችን ዛሬ ሚያዝያ 9 ወይም አፕሪል 17 የ23 ሀገራትን የዕለቱን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ ቀርበናል። ወቅታዊ መረጃዎች በፍጥነት እንዲደርሷችሁ ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ቪዲዮ ላይክና ሼር እንዳይረሳ፣ ሐሳብ አስተያየቱን ኮሜንት ላይ አስቀምጡልን። አብራችሁን ቆዩ። አሁን ቀጥታ ወደ መረጃዎቹ። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 188 ብር ከ50 ሳንቲ የተመነዘረ ነው። ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 154 ብር ከ60 ሳንቲ ተገዝቶ 157 ብር ከ69 ሳንቲ የተሸጠ ነው። በንግድ ባንክ 153 ብር ከ08 ሳንቲ ተገዝቶ 156 ብር ከ15 ሳንቲ በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 137 ብር ከ50 ሳንቲ የተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረው የሚገኘው ባንክ እናት ባንክ ነው። 112 ብር ከ15 ሳንቲ ተገዝቶ 114 ብር ከ39 ሳንቲ የተሸጠ ነው። በንግድ ባንክ 109 ብር ከ08 ሳንቲ ተገዝቶ 111 ብር ከ26 ሳንቲ የተሸጠ ነው። አንድ የአውስትራሊያ ዶላር በጥቁር ገበያ 135 ብር ከ03 ሳንቲ የተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 153 ብር ከ72 ሳንቲ ተገዝቶ 156 ብር ከ79 ሳንቲ የተሸጠ ነው። በንግድ ባንክ 107 ብር ከ29 ሳንቲ ተገዝቶ 109 ብር ከ44 ሳንቲ የተሸጠ ነው። አንድ የአውሮፓ ዩሮ በጥቁር ገበያ 222 ብር ከ02 ሳንቲ የተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ህብረት ባንክ ነው። 183 ብር ከ77 ሳንቲ ተገዝቶ 187 ብር ከ45 ሳንቲ የተሸጠ ነው። በንግድ ባንክ 180 ብር ከ47 ሳንቲ ተገዝቶ 184 ብር ከ08 ሳንቲ የተሸጠ ነው። አንድ የእንግሊዝ ፓውንድ በጥቁር ገበያ 255 ብር ከ13 ሳንቲ የተመነዘረ ነው። የእንግሊዝ ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 209 ብር ከ85 ሳንቲ ተገዝቶ 214 ብር ከ05 ሳንቲ የተሸጠ ነው። በንግድ ባንክ 203 ብር ከ65 ሳንቲ ተገዝቶ 207 ብር ከ73 ሳንቲ የተሸጠ ነው። አንድ የኤምሬትስ ወይም የዱባይ ድርሃም በጥቁር ገበያ 51 ብር ከ33 ሳንቲ የተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የኦሮሚያ ህብረት ሥራ ባንክ ነው። 44 ብር ከ62 ሳንቲ ተገዝቶ 45 ብር ከ51 ሳንቲ የተሸጠ ነው። በንግድ ባንክ 41 ብር ከ67 ሳንቲ ተገዝቶ 42 ብር ከ51 ሳንቲ የተሸጠ ነው። አንድ የስዊስ ፍራንክ በጥቁር ገበያ 239 ብር ከ70 ሳንቲ የተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዳሽን ባንክ ነው። 198 ብር ከ74 ሳንቲ ተገዝቶ 202 ብር ከ71 ሳንቲ የተሸጠ ነው። በንግድ ባንክ 192 ብር ከ09 ሳንቲ ተገዝቶ 195 ብር ከ93 ሳንቲ የተሸጠ ነው። አንድ የስዊድን ክሮና በጥቁር ገበያ 20 ብር ከ65 ሳንቲ የተመነዘረ ነው። የስዊድንን ክሮና በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 16 ብር ከ91 ሳንቲ ተገዝቶ 17 ብር ከ25 ሳንቲ የተሸጠ ነው። በንግድ ባንክ 16 ብር ከ31 ሳንቲ ተገዝቶ 16 ብር ከ64 ሳንቲ የተሸጠ ነው። አንድ የኩዌት ዲናር በጥቁር ገበያ 607 ብር ከ13 ሳንቲ የተመነዘረ ነው። የኩዌት ዲናርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ልማት ባንክ ነው። 502 ብር ከ74 ሳንቲ ተገዝቶ 512 ብር ከ80 ሳንቲ የተሸጠ ነው። በንግድ ባንክ 490 ብር ከ51 ሳንቲ ተገዝቶ 500 ብር ከ32 ሳንቲ የተሸጠ ነው። አንድ የቻይና ዩዋን በጥቁር ገበያ 27 ብር ከ58 ሳንቲ የተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 24 ብር ከ71 ሳንቲ ተገዝቶ 25 ብር ከ20 ሳንቲ የተሸጠ ነው። በንግድ ባንክ 22 ብር ከ02 ሳንቲ ተገዝቶ 22 ብር ከ46 ሳንቲ የተሸጠ ነው። አንድ የህንድ ሩፒ በጥቁር ገበያ 2 ብር ከ01 ሳንቲ የተመነዘረ ነው። የህንድ ሩፒን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ንግድ ባንክ ነው። 1 ብር ከ63 ሳንቲ ተገዝቶ 1 ብር ከ67 ሳንቲ የተሸጠ ነው። አንድ የሳውዲ ሪያል በጥቁር ገበያ 50 ብር ከ27 ሳንቲ የተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የኦሮሚያ ህብረት ሥራ ባንክ ነው። 43 ብር ከ81 ሳንቲ ተገዝቶ 44 ብር ከ68 ሳንቲ የተሸጠ ነው። በንግድ ባንክ 40 ብር ከ80 ሳንቲ ተገዝቶ 41 ብር ከ62 ሳንቲ የተሸጠ ነው። አንድ የኳታር ሪያል በጥቁር ገበያ 51 ብር ከ35 ሳንቲ የተመነዘረ ነው። አንድ የኦማር ሪያል በጥቁር ገበያ 486 ብር ከ20 ሳንቲ የተመነዘረ ነው። አንድ የግብጽ ፓውንድ በጥቁር ገበያ 3 ብር ከ58 ሳንቲ የተመነዘረ ነው። አንድ የባህሬን ዲናር በጥቁር ገበያ 497 ብር ከ72 ሳንቲ የተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 265 ብር ከ22 ሳንቲ የተመነዘረ ነው። አንድ የቱርክ ሊራ በጥቁር ገበያ 4 ብር ከ20 ሳንቲ የተመነዘረ ነው።
አንድ የእስራኤል ሽቅል በጥቁር ገበያ 61 ብር ከ99 ሳንቲ የተመነዘረ ነው። አንድ የየመን ሪያል በጥቁር ገበያ 79 ሳንቲ የተመነዘረ ነው። አንድ የደቡብ አፍሪካ ራንድ በንግድ ባንክ 9 ብር ከ34 ሳንቲ ተገዝቶ 9 ብር ከ53 ሳንቲ የተሸጠ ነው። አንድ የኬንያ ሺሊንግ በንግድ ባንክ 1 ብር ከ18 ሳንቲ ተገዝቶ 1 ብር ከ20 ሳንቲ የተሸጠ ነው። አንድ የጅቡቲ ፍራንክ በንግድ ባንክ 86 ሳንቲ ተገዝቶ 87 ሳንቲ የተሸጠ ነው። ውድና የተከበራችሁ ተመልካቾቻችን የዛሬውን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ የቀረብነው ከEthioBlackMarket.com እና ከሁሉም ባንኮች ይፋዊ ዌብሳይት ነው። እስከ መጨረሻው ስለተከታተላችሁን ከልብ እናመሰግናለን። ቻናሉን ሰብስክራይብ እንዲሁም ቪዲዮን ኮሜንት፣ ላይክ እና ሼር ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ ይሁንላችሁ።